ሰላም ሰላም ቤተሰብ ተመልካቾቼ ጓደኞቼ እንዴት አደራችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ እያደረጋችሁ ጀምሩ። ዛሬም በአዲስ ነገር መጥቻለሁ። አንዲት እህቴ በቅርቡ እዚህ ጆርዳን መታለች ማለት ነው። የተባለችው $300 ነው። እንግዲህ አዲስ ናት፣ ቋንቋ አትችልም። $300 ነው ተብላ መጣች ማለት ነው። አይደለም $300 ለአዳዲሶች ነባሮቹ ራሱ እዚህ የቆየን ራሱ አናገኝም ማለት ነው። በተለይ እንደዚህ ቤት ቀያይራችሁ የምትሰሩ ከሆነ ወፍ የለም። አይደለም ለአዲስ ቋንቋ ለማይችል ሰው 300 የተከፈላችሁ የመጣችሁም ካላችሁ እስቲ አለን በሉ እና በጣም በሚያሳዝነው ሁኔታ እንደዛ ተብላ መጣ። ደሞዟ ግን $250 ነው እና አንዷ እህቴም ባለፈው ኮመንት ላይ ያየው ነበርና ቋንቋ ለሚችል ስንት ነው ብላ ስትጠይቅ አንዷ ከስር መልሳለች። ሪፕሌይ ላይ 300 ብላለች ማለት ነው። ቋንቋ የሚችል ራሱ በ300 ነው እንደሚመጣው እና የሆነ የተሳሳተ ነገር ሰምታችሁ አትሳሳቱ። ያውቃችሁ ብትመጡ መልካም ነው፣ ጥሩ ነው ለማለት አዳዲስ ማለት ነባር የሆናችሁ ቋንቋ ልምድ ያላችሁ በ300 የለም። የመጣችሁም ካላችሁ ጥሩ። እኔ ብዙ ተመልካቾቼ ማለት ነው ከ70% እዚህ ጆርዳን ውስጥ ስለሆኑ ስለ አንዳንዱን ነገር ስለማቅ ማለት ነው። እንኳን እነሱ እኔም የኖርኩት ማርያምን ነው የምላችሁ $300 አላገኝም። ለምን? በተለይ ቤት ቀያይራችሁ ከሰራችሁ በቃ ምንም ጭማሪ አታገኙም ማለት ነው። አሉ ደግሞ አንዳንድ መልካም አሰሪ ራሳቸው አስበው የሚጨምሩ አሉ። ግን የጆርዳን ደሞዝ ቢጨመር ከ30 በላይ የተጨመረላችሁ ካላችሁ እናንተ እድለኛ ናችሁ። በቃ ትልቁ $30 ወይም 30 ዲናር ቢጨምሩ፣ 30 ዲናር እንኳን አይጨምሩም፣ 10 ወይም 15 ቢጨምሩ ነው። ያው ዲናር ብዙ ስለሆነ ማለት ነው። በዶላር ደግሞ 30 ቢጨምሩ ነው። ከዛ በላይ አይጨምሩም። እኔ ይሄው 4 ዓመቴ ነው። 4 ዓመት ውስጥ ጭማሪ $30 ብቻ ነው የተጨመረልኝና ተመስገን ማለት ነው። ብዙ ልጆች እዚህ ጆርዳን ለመምጣት ዝግጅት ላይ ያላችሁ፣ ምክንያቱም 300 ነው እየተባልኩ ነው። ቋንቋ ለማይችል $300 ነው የሚባለው ነገር ውሸት ነው። የለም 375 ነው። እሱንም 75 ብሎ ያስገቡና 250 ነው የሚከፈላቸው ቋንቋ ለማይችሉ ማለት ነው። እና ብቻ የሆነ ያሳዝናል። ብቻ ለምን እንደሆነ አላቅም። የተወራው ነገር ስመጣው ሌላ ነገር ነው እዚህ የምታዩትና አንድ ሰው በቃ ከሰራ ከለፋ ተገቢ የሆነ ነገር ማግኘት ነው ያለበት። አሁን እኮ በሰለጠነው ሀገር እኮ እቺ እኮ በአንድ ሰዓት እና በ2 ሰዓት የምትሰራ ገንዘብ ነች። ግን ምን ማድረግ ይቻላል? ፈጣሪ የተሻለ ነገር እስኪያመጣልን ድረስ መልፋት መስራት ነው። ንቀን ምንም የምናመጣው ነገር የለምና ምን ለማለት ፈልጌ ነው፣ በሰለጠነው አውሮፓ ሀገር ምናምን ብትሄዱ ይሄ ደሞዝ አይደለም፣ ደሞዝ አይባልም። እና እዚህ ለኛ የሚከፈለው ምንሰራው ስራው በጣም አስቸጋሪና ከባድ። በተለይ አንዳንድ እህቶች እንትንም ጽዳት የሚሰሩ ብዙ ቤተሰብ ያለበት ቤት ጽዳት ምግብ የሚሰሩ የእውነት ለናንተ የእውነት እጥፍ ቢከፈላችሁ ራሱ ለናንተ ደሞዙ አይመጥናችሁም ከስራችሁ ጋር ማለት ነው። ምግብ ሰርተው ጽዳት ሰርተው በተለይ ጆርዳን ደግሞ ምግብ ትንሽዬ ምግብ መልመድ ስትጀምሩ ሁሉንም ስራ ለናንተ ነው የሚጥሉና የሚሰሩና የሚከፈላቸው ሰማይና ምድር ነውና ሲጀመር ምግብ ልመዱ፣ ግን አትስሩ ምግብ። እኔ አላቅም በሉት። ምክንያቱም ለምን ደሞዝ የማይጨምርላችሁ ከሆነ ለምንድን ነው ከምግብ ጋር የምትቃጠሉት? ግን ምግብ በደንብ ይዩት፣ ልመዱት። እሷ ስትሰራ ምናምን ምን እንደምታደርግ ሌላ ሀገር እንኳን በምግብ ስራ ብትሄዱ ትንሽ እንትኑ ደሞዙ ከፍ ይላል ማለት ነው። ይናል ከፍ ባይልም አሁን ለምሳሌ አሁን ዱባይ ብትመጡ ምግብ ለሚችል 1500 ይላሉ። ምግብ ለሚችል ማለት ነው። ለምግብ ስራ ለጽዳት እንደዚህ እንትን አላቸው ደረጃ አላቸውና ምግብ ስራ ትንሽን
ይጨምራል ይመስለኛልና ምግብ ልመዱ። ግን እነሱ ምግብ ስራ ብዙም አታስለምዳችሁና በጣም ነው የምትሞቱት። የምግብ ስራ በጣም ነው የሚያስጠላው። በተለይ በሙቀት ሰዓት ሙያ ልመዱ። ግን ያው ምግብ የምትሰሩ ከሆነ ግን ያው ትንሽ ሙቀቱ ምኑም ካለ እናንተ በጽዳት እስከመጣችሁ ድረስ ስለ ምግብ አይመለከታችሁም። አውቃችሁ አላቅም ብትሉ ምንም የሚያስገድዳችሁ የለም። እና ግን እነሱ ሲሰሩ ምናምን ልመዱ። ዞሮ ዞሮ እኮ በምግብ መጣችሁ በጽዳትም አሁን በጽዳትም መተን ከታትፈን ምናምን የምናዘጋጀው እኮ እኛው ራሳችንን። እነሱ መጨማመር ብቻ ነው የምናጣጥበው። ምግቡ ምናምን ከታትፈን ሁሉ ነገር የምናዘገጃጀው እኛው ነን። ግን እነሱ ያው የነሱ ምግብ ስራ ታውቁታላችሁ። በቃ ጨማምሮ ማውጣት ነውና ማለት ብዙ ስራውን እኛንን የምንሰራው ያው እነሱ መጨማመሩ ላይ ነው እንጂ ያው እኔ በርግጥ እሰራለሁ ምግብ ችግር የለብኝም። እዚህም ምግብ እሰራለሁ። ግን ያው ዞሮ ዞሮ ጥሩ ነው። ሙያ መልመድ ለራስ ነው። ሌላ ሀገርም ብንሄድ ለራሳችን ይጠቅማል። ግን የሚያሳዝነው ነገር ምግብም ጽዳት የምንሰራው ከሆነ የተወሰነ ነገር ቢጨምሩልን መልካም ነበረ። ግን የጆርዳን ሰው ደሞዝ ከሚጨምር ነፍሱ ብትቋረጥ ነው የሚሻለውና ከብር ጋር ያላቸው ነገር ለፍታችሁ እንኳን በቃ ለገንዘብ ያላቸው ነገር በእርግጥ ጆርዳን ብቻ አይደለም፣ ሁሉም አረብ ሀገር ነው። ስታዩት ሀብታም ነው፣ ሀብት ላይ ሀብት አላቸው። ግን ለሰራተኛ ያቺ የሚጨምሯት ነገር በጣም ነው የሚሳስቱትና ለምን እንደሆነ አላቅም። ለኛ እንደው 3-4 እጥፍ ሲያንሰን ነው እንጂ ሲበዛብን አይደለምና ምን ለማለት ፈልጌ ነው፣ የተሳሳተ መረጃ ሰምታችሁ አትሳሳቱ። አውቃችሁ ነው እና ለአዳዲሶች $300 የተባለው እውነት ነው። ይቅርታ ውሸት ነው አይደለም። ቋንቋ ለማይችል ልምድ የተለያየ አረብ ሀገር ለምን 10-20 ዓመት አሰሩ? 300 አይከፈለውም። የመጣ ሰው እስካሁን እኔ አላየሁትም። 275 ነው። ቋንቋ ለሚችልም ቋንቋ ለማይችልም ይባላል። ግን አንዳንድ እህቶቼ በ275 መቶ 250 የሚከፈላቸው አለ እና የተሳሳተ መረጃ ለሰውም ባንሰጥ ሰውም ባናሳስት አውቃችሁ ከመጣችሁ ነው የተሻለ አገር ደግሞ እያለ እዚህ ጥሩ ነው ብላችሁ መታችሁ በኋላ ቁጭት ውስጥ ከምትገቡ እኔ እንደራሴ እዚህ ባትመጡ ባይ ነኝ። ከመጣችሁ ደግሞ መልካም ቤት ይግጠማችሁ። አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን። ከአረብ ጋር ስትኖሩ ደፋር ከሆናችሁ ደፋርና ተናጋሪ ከሆናችሁ ትኖራላችሁ። ግን ዝም የምትሉ ከሆነ የአረብ የነሱ መጫወቻ ነው የምትሆኑት። የትኛውም አረብ ሀገር ስትሄዱ ደፋር ሁኑ። እነሱ በጣም ደፋርና የሚናገር ሰው በጣም ነው የሚያከብሩትና የሚፈሩት ማለት ነው። መፍታችሁን አስከብሩ። አሁን እነዚህ ዩጋንዳዎች፣ ባንግላዴሾች ምናምን አይፈሩም፣ ከምንም አይቆጥሩም እና በጣም ነው እነሱ የሚፈሩት። እኛ ደግሞ ኢትዮጵያውያን ካስተዳደጋችንም እንደዚህ ሰው ላይ መጮህ ምናምን ድፍረት የለንም እና ደፋር ነው መሆን ያለብን። ራሳችንን ማስከበር ነው ያለብን። ከሀገር ስንወጣ በቃ ስደት ነው የምትወጡት እና ምንም አትፍሩ። ምንም የሚመጣ ነገር የለም። በግልጽነት ሳትፈሩ የምትፈልጉትን ነገር ጠይቁ። ያው በእርግጥ አዲስ ስትሆኑ ቋንቋ አለ፣ ከሰዎች ጋር መደናገጥ ምናምን ነገር አለና ምንም አትፍሩ። አንዳንድ ነገር ደግሞ አሁን ዘመኑ ጥሩ ነው፣ ሶሻል ሚዲያ አለ። የሆነ መግባቢያ ነገር ተለማመዱ ከነሱ ጋር የሆነ ትንሽ የምትግባቡበትን ነገር ደሞዛችሁን እንዴት መጠየቅ እንዳለባችሁ፣ ስርባችሁ የሚያስፈልጋችሁን ነገር እንዴት መጠየቅ እንዳለባችሁ ኦንላይን መማር ትችላላችሁ፣ ሳትመጡ በፊት ማለት ነው። እቺን ከቻላችሁ ምንም አይከብድም። የእውነት ምንም ሳንችልም መተን ይኸው ኖረን ከነሱ ጋር እየሰራን አይደለም እና ዋና ድፍረት ነው። ደፋር ከሆናችሁ ከነሱ ጋር ትኖራላችሁ። የእውነት ከአረብ ጋር ለመኖር ደፋር ነው መሆን። በቃ ምንም ነገር ሳትፈሩ የምትፈልጉትን ነገር በግልጽ ደሞዛችሁ ከደረሰ ደሞዜን ፈልጋለሁ፣ ቤተሰቦቼ ይፈልጋሉ ብላችሁ ሳትፈሩ ማለት ነው። እነሱ ደፋር ሰው በጣም ነው የሚያከብሩት። የእውነት የሚያሳዝነው ነገር ዝምተኛ ላይ ነው የሚጫወቱትና ደፋሩ ነው። የምትፈልጉትን ነገር ጠይቁ። በእንትን ርባችሁ ከሆነ
መብላት ፈልጋለሁ ብላችሁ ስራችሁን አቆማችሁ። ያው ብዙ ጊዜ ስራ ጨርሰን ምናምን ነው አንጀታችን ተጣብቆ ምን በላውና እንደዛ መሆን የለበትም። ምንም ደፋር ሁኑ። ምንም የሚያስፈራችሁ ነገር የለም። ከአረብ ጋር ለመኖር ደፋር ነው። ደፋር መሆኑ ራሱ በቂ ነው። በቃ ከነሱ ጋር አለመፍራት። ደፋር ሰው በጣም ነው የሚያከብሩትና እላለው እህቶቼ፣ ሁላችሁም በያላችሁበት መልካም ጊዜ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። ከወደዳችሁም ላይክ እያደረጋችሁ አበረታቱኝ ማለት ነው። እንደዛ አይነት የተሳሳተ ነገር ለሰውም ባንሰጥ ጥሩ ነው። እህቶቼ ሁላችሁም በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው